እንኳን ደህና መጣችሁ። በዚህ ቪዲዮ ለቢትኮይን አናላይሲስ ብዙ ሰዓት እንወስዳለን። እዚህ ቪዲዮ ላይ ደግሞ በደንብ እንዴት አናላይዝ እንደማድረግ አሳያችኋለሁ። በኋላ ደግሞ በአጭር ኢቴሪየም እና ሶላና ያለን ዋና ነገር ዛሬ ደግሞ ስለ ቢትኮይን ነው። ስለ ቢትኮይን ብዙ ወሬ አሁን ኢንተርኔት ላይ ስለሚገኝ ግልጽ ነገር በዚህ ቻናል ታገኛላችሁ። ትሬዲንግ በደንብ መማር ከፈለጋችሁ ቁማ እንዳይሆን ይህን ቻናል ሰብስክራይብ አድርጉ። በዚህ ቻናል ብዙ ትምህርት ታገኛላችሁ። እንደገና ቪዲዮ ዲስክሪፕሽን ላይ እንደሚታይ የቢንግ ኤክስ ሪፈራል ሊንክ አስቀምጫለሁ። በዚህ አካውንት ከፍታችሁ ወደ እኔ ሲግናል ግሩፕ መግባት ትችላላችሁ። አሁን ቢትኮይን እናያለን። ብዙ ሰዎች አሁን ቤር ማርኬት አለ፣ አሁን ዋጋ በጣም ይወርዳል ይላሉ። እንደዚህ ብዙ ወሬ አለ። አሁን ደግሞ አብረን በደንብ እናያለን። አንደኛው ነገር እዚህ ከመጀመሪያው ቢትኮይን ገና እንጃ $2 ምናምን የነበረበት ጊዜ እዚህ ኦልታይም ሃይ ነበረ። የኛ ኤ ነው በእኛ ሲኩዌንስ ማለት ነው። ከዛ በኋላ ሆል ኮሬክሽን ሌቭል ይሄ ነበረ። ኤ ወደ ቢ የሚባል መንገድ ቤር ማርኬት ነበረ ማለት ከኖቬምበር 2021 እስከ ኖቬምበር 2022 ለአንድ ዓመት ቢትኮይን በጣም ወረደ። ምን ያህል ወረደ? ወደ ስንት ፐርሰንት ነበረ? 76 ኦልሞስት 80% ወረደ። ይሄ ቤር ማርኬት ነበረ። ከዛ በኋላ ከዚህ ጀምሮ ቡል ማርኬት ጀመረ። ቤር ማርኬት፣ ይሄ ቡል ማርኬት፣ ይሄም ቡል ማርኬት ነበረ። ከዚህ ወደ ላይ ቡል ማርኬት ነበረ። ሰዎች ለቤር ማርኬት ለቡል ራን ምናምን ሲያወሩ ዝም ብሎ እንቅስቃሴውን ያያሉ። እኛ ደግሞ በኤስኬ ወይም ኤንኤክስቲ ስትራቴጂ ይሄ ቡል ራን የአሁን ሲኮንስ 0A ነበረ። ቤር ማርኬት AB ነበረ። አሁን ያለው ቡል ማርኬት ደግሞ ከቢ ወደ ሲ ወደ ታርጌት ሌቭል የሚወስደው መንገድ ነው። አሁን ደግሞ በማርኬት ሳይኮሎጂ አንድ ነገር ማየት አለብን። ዋጋ ወደ ሆል ኮሬክሽን ሌቭል ሲገባ ገዢዎች ይብዛሉ። በዚህ ማግኘት ይሄ ዋጋ ስለሚመች እዚህ ብዙ ሰዎች መግዛት ይጀምራሉ። እዚህ የተወሰነ ፖቴንሽል ይፈጠራል። እዚህ 50% ፊቦናቺ ጋር ደርሶ የሆነ ሪያክሽን ነበረ። እንደገና ወርዶ እዚህ 66.7 አካባቢ ነበረ። በጣም ስለወረደ የተወሰነ ፖቴንሽል የተወሰነ ኃይል ጨመረ። ከዛስ ምን ሆነ? በፍጥነት ዋጋው ጨመረ። እዚህ ኦልሬዲ ኃይል ቀንሷል። የተወሰነ ወረደ፣ እንደገና ፑሽ አደረገ። የሚጎድል ነገር ምንድን ነው? አሁን እዚህ ያለው ፖቴንሽል ወደዚህ ላይ ሲሄድ እዚህ አለቀ። ገዢዎች እንዴት ፖቴንሽል ይሰብስባሉ? ዋጋ ሲቀንስ። እስከ የት ድረስ ሊቀንስ ይችላል? እኛ በትንሽ ስትራክቸር ሁልጊዜ አይተናል። በቢሲ መንገድ የቢሲ ኮሬክሽን ሌቭል ይኖራል። ቢሲ ኮሬክሽን ሌቭል የት ነው? እዚህ አካባቢ ነው ማለት ከዚህ ከቢ ወደ ሲ ማለት ከኖቬምበር 2022 እስከ ሴፕቴምበር 2025 ፖቴንሽል ስላለቀ ይሄ የኛ ቢሲ ኮሬክሽን ሌቭል ነው። አሁን ቤር ማርኬት ሳይሆን ወደዚህ ቢሲ ኮሬክሽን ሌቭል ልንገባ ነው። ለምን እዚህ እንገባለን? አንደኛው ነገር ፖቴንሽል ስላለቀ ወደ ታርጌት ሌቭል አልገባም። ኃይል በቂ አይደለም። ስለዚህ ማርኬት ምን ያደርጋል? ይወርዳል። እዚህ ቢሲ ኮሬክሽን ሌቭል አዲስ ኃይል ይጨምራል። እንደዚህ ያህል ከወረደ ብዙ ሰዎች እንደገና መግዛት ይጨምራሉ። ከዛ በኋላ ታርጌት ሌቭል ውስጥ ይገባል። አሁን ደግሞ በትንሹ ይሄን ማየት አለብን። ከዚህ ታርጌት ሌቭል ሳይደርስ ዋጋው ወረደ።
በዛ ዋጋ አሁን ወደ ዴይሊ ስንሄድ እዚህ bearish sequence ፈጠረ። ምን ኤክስፔክት እናደርጋለን? ኦል ታይም ሃይ ስለሆነ የሚሸጡት ሰዎች ብዙ ኃይል አይጠይቁም። ምክንያቱም በጣም ውድ ዋጋ ስለሆነ ሰዎች ሁሉ ይሸጣሉ። ምን ሆነ? ብዙ ሰዎች ሸጡ፣ ዋጋ እንደዚህ መውረድ ጀመረ። የቤሪሽ ሆል ኮሬክሽን ሌቭል ትንሽ ገብቶ ቀጥታ ሪያክሽን ነበረ፣ ቤሪሽ ሪያክሽን። ቢሲ ኮሬክሽን ሌቭል ትንሽ ነክቶ ወረደ። አሁን ኤክስፔክት የምናደርግ ምንድን ነው? እዚህ ቤሪሽ ቢሲ ኮሬክሽን ሌቭል ነው። እዚህ ከ98488 እስከ 104462 ዋጋ ገና እዚህ ቤሪሽ ሲኩዌንስ ታርጌት ሌቭል ጋር አልደረስም። አንደኛው ነገር ቤሪሽ ታርጌት ሌቭል ነው፣ የዚህ ሲኩዌንስ ታርጌት ሌቭል ነው። ሁለተኛው ነገር እዚህ አካባቢ የ50% ፊቦናቺ አለ። ምን ማለት ነው? እዚህ አካባቢ ቡልሽ ቢሲ ኮሬክሽን ሌቭል ስላለ እዚህ ገብቶ ዋጋ ወደ ላይ ሊሄድ ይችላል። ሶስተኛው ነገር ደግሞ እዚህ 3 ጊዜ ሊኩዊድ ግራብ ስለነበረ እዚህም ታች እንደገና ሊኩዊዲቲ ይኖራል። እንደዚህ ለማሳየት ማለት በዚህ አካባቢ ታያላችሁ። ይህን ኮንፍሉዌንስ እንደገና በሌላ ታይም ፍሬም እዚህ አካባቢ ኦርደር ብሎክ አለ። ስለዚህ እዚህ 70,000 አካባቢ ብዙ ኮንፍሉዌንስ ይኖራል። ወደ ማንትሊ ቻርት ስንሄድ እዚህ አካባቢ ምን አለ? እዚህም ሂድን ኦርደር ብሎክ ይኖራል። ሂድን ኦርደር ብሎክ ይኖራል ማለት ዋጋ እስከዚህ ድረስ ሲወርድ እዚህ ብዙ ገዢዎች ወደ ማርኬት ይገባሉ። አብዛኛው ማርኬት ሜከሮች እዚህ ይገባሉ። እነሱ እዚህ አካባቢ በደንብ ይገዛሉ። ቤሪሽ ታርጌት ሌቭል እዚህ አለ። ከዚህ ሎው እዚህ ሊኩዊዲቲ ይኖራል። እዚህ ቡልሽ ሂድን ኦርደር ብሎክ ስላለ እዚህ አካባቢ እንኳን ብዙ ሰዎች ብዙ ገዢዎች ወደ ማርኬት ይገባሉ። እዚህ ላይ 70,800 አካባቢ ብዙ ኮንፍሉዌንስ ይኖራል። አሁን ማርኬት ምን አደረገ? እዚህ ደርሶ ቤሪሽ ታርጌት ሌቭል ሳይደርስ እዚህ ወደ ላይ ዞረ። ይሄ ዝቅተኛ ነበረ። እስከዚህ ድረስ አዲስ ማለት ከፍተኛ ፈጠረ። ከዛስ ሃየር ሎው ፈጠረ። ከዚህ ከፍ ሚል ዝቅተኛ ነው። አዲስ ከፍተኛ ደግሞ ከዚህ የሚበልጥ ከፍተኛ ነው። አዲስ ሎው ከዚህ ከፍ ያለ ዝቅተኛ ነው። አጠቃላይ ምንድን ነው? ቫሊድ ቡሊሽ ሲኩዌንስ ነው። ታርጌት ሌቭል እዚህ ላይ ነው። ስለዚህ ለእኛ ምን ምልክት ይሰጣል? ለዚህ ቤሪሽ ቢሲ ኮሬክሽን ሌቭል ይሄ ኮንፍሉዌንስ ይሰጣል። እዚህ አካባቢ ማርኬት ሊዞር ይችላል። የቡሊሽ ሲኩዌንስ ታርጌት ሌቭል እዚህ ላይ ስለሆነ ዋጋው እስከዚህ አካባቢ ደርሶ ሊመለስ ይችላል። እስከ የት ድረስ ሊመለስ ይችላል? ሁለት ነገር አለ። ከዚህ ቡሊሽ ሲኩዌንስ ሆል ኮሬክሽን ሌቭል ማለት ከዚህ እስከዚህ አካባቢ በደንብ አናውቅም እስከ የት ድረስ እንደሚሄድ ማለት እዚህ ቡሊሽ ሆል ኮሬክሽን ሌቭል ይኖራል። የዚህ ሲኩዌንስ ገና ደግሞ ቤሪሽ ሲኩዌንስ ውስጥ ስለሆነን ምናልባት ይሄን ዝም ብሎ ይሰበራል። በጣም ከፍተኛ ዋጋ ጋር ስለሆነ ቤርስ የቱ ጋር ዋጋውን እንደገና ወደ ታች እንዲሄድ ያደርጋሉ? የቱ ጋር በደንብ ሳይገባ። ስለዚህ የኔ ኤክስፔክቴሽን ምንድን ነው? ዋጋው አሁን 0 ኤ ቢ ይሄ ታርጌት ሌቭል ነው። ለእኔም ደግሞ ምን ይመስላል? ምናልባት እዚህ አካባቢ ኦልሬዲ እንመለሳለን። ቤሪሽ ሲኩዌንስ እንጨርሳለን። ለምንድን ነው? ስለ ማርኬት ሜከሮች አንድ ነገር ማወቅ አለብን። ማርኬት ሜከሮች እኛ ጋር ፎሞ ይፈጠራሉ። ፎሞ ምንድን ነው? ፊር ኦፍ ሚሲንግ አውት። ፊር ኦፍ ሚሲንግ አውት ማለት ሰዎች የሆነ ሀሳብ ውስጥ ይገባሉ። እዚህ
ዋጋ አሁን ሲጨምር ለብዙ ሰዎች ኦኬ ዝቅተኛ ከፍተኛ ከፍ ሚል ዝቅተኛ አዲስ ከፍተኛ ስለዚህ የነሱ ሀሳብ ምንድነው እንደዚህ ስለሆነ ቶሎ መግዛት ይፈልጋሉ ምክንያቱም አሁን ዋጋ እስከዚህ ድረስ ሊሄድ ይችላል ብዙ ሰዎች ገዝቶ ማርኬት ሜከሮች ምን ያደርጋሉ ብዙ ቢትኮይን ይሸጣሉ ዋጋ እንዲወርድ ዓላማው ምንድነው ዋጋው እንደዚህ ሲወርድ የነሱ ፖዚሽኖች ሁሉ ሊኩዊዴት ይሆናል መሸጥ አለባቸው ከዛ በኋላ ማርኬት ሜከሮች ሁሉ ነገር ገዝቶ ልክ ሰዎች ኪሳራ ሲሆኑ ገዝቶ ዋጋ ወደ ላይ እንዲሄድ ያደርጋሉ ለኛ ምን ማለት ነው አሁን ዋጋ እንደዚህ ሲጨምር ተጠንቀቁ ፌክ ሙቭመንት ነው የእናንተን ፎሞ ትሪገር ለማድረግ እኔ የገዛሁ የት ነው እዚህ ቢሲ ኮሬክሽን ሌቭል ውስጥ ገዝቻለሁ 50% ኦልሬዲ ሸጥሁ አሁን ብሬክ ኢቨን ነን አሁን ከወረደ ለኔ ምንም ብር አይጠፋም ገብቷችኋል ወደ ላይ ሲሄድ እዚህ 98,000 አካባቢ ፖዚሽን እዘጋለሁ ከዛ በኋላ አዲስ ኤንትሪ እፈልጋለሁ ወደዚህ ድረስ ከሄደ እስከ ቡሊሽ ታርጌት ሌቭል በቡሊሽ ሆል ኮሬክሽን ሌቭል ፖዚሽን መክፈት እሞክራለሁ እዚህ አካባቢ ኦልሬዲ ከዞረ በሌላ ቢሲ ኮሬክሽን ሌቭል አልገባም ምክንያቱም እዚህ ከዞረ እስከዚህ ድረስ ሊወርድ ይችላል ከዛ በኋላ ደግሞ ምን ይሆናል ዋጋ እስከዚህ ድረስ ሲወርድ ለብዙ ሰዎች አሃ ይሄ የኛ ኮንፈርሜሽን ነው ቤር ማርኬት ጀመረ አሁን ዋጋ በጣም ይወርዳል እዚህ አካባቢ እነሱ ሁሉ ሾርት ይገባሉ ማርኬት ሜከሮች ምን ያደርጋሉ ሊኩዊዲቲ አይቶ ዋጋውን ፑሽ ያደርጋሉ ከዛ በኋላ እነሱ ሾርት የገቡት ሁሉ ኪሳራ ይሆናሉ አንድ ነገር አስቡት በኤንኤክስቲ ወይም በኤስኬ እዚህ ውስጥ ቢሲ ኮሬክሽን ውስጥ ገዝቻለሁ ከዛ ውጪ ምንም አላደርግም ወደ ላይ ሲሄድ እዚህ አካባቢ ይሸጣለሁ በ98,400 ምናምን ምክንያቱም እዚህ አካባቢ ሊዞር ይችላል አሁን ደግሞ ኦልሬዲ 50% ስለሸጥሁ እዚህ ላይ አሁን ከወረደ ብሬክ ኢቨን ነን እኔ በሰላም መተኛት እችላለሁ ምንም ፍርሃት የለም ምንም ጉዳት አይኖርም ዋጋ ሲጨምር እኔ ብዙ ትርፍ ይሆናል ዋጋ ካልጨመረ በቃ ቢያንስ የተወሰነ ሳንቲም ኦልሬዲ አገኝቻለሁ ማርኬት ሜከሮች ምን ያደርጋሉ ይሄን ሊኩዊዲቲ ሁሉ ወስዶ ከዛ በኋላ ዋጋውን ፑሽ ያደርጋሉ ኦኬ እንደገና ወደ ማንትሊ እንሄዳለን ማንትሊ ቻርት ምን ያሳያል እዚህ ቢሲ ኮሬክሽን ሌቭል ነው ቢሲ ኮሬክሽን ሌቭል ምን ያደርጋል እዚህ ጋር ሲደርስ ይሄን ሊኩዊዲቲ ያወጣል እንደገና ኦርደር ብሎክ ስላለ እዚህ ብዙ ሰዎች ይገዛሉ አሁን አንድ ነገር ማሰብ አለባችሁ ሁልጊዜ ማርኬት አዲስ ከፍተኛ ለመድረስ ወይም አዲስ ዝቅተኛ ለመድረስ ብዙ ሊኩዊዲቲ ማውጣት አለበት ከማርኬት እዚህ ዋጋ ሲጨምር እዚህ ሲጨምር ከፍተኛ ፈጠረ ስለወረደ እዚህ ብዙ ሊኩዊዲቲ ጨመረ ለምንድነው አንዴ ላሳያችሁ በጣም ለማወቅ አስፈላጊ ስለሆነ እዚህ አካባቢ ገብቶ ስቶፕ ሎስ ከዚህ ከፍተኛ በላይ ነው ከዛ በኋላ በቃ በጣም እንዲወርድ ይፈልጋሉ ማርኬት ሜከሮች ምን ያደርጋሉ ከስቶፕ ሎስ በላይ አንዴ ዋጋውን ፑሽ ያደርጋሉ ምን ይሆናል እነሱ በስቶፕ ሎስ ኪሳራ ሆኑ ማለት ኪሳራ የተወሰነ ብር ጠፋ አሁን እዚህ ጋር ምን ያደርጋሉ እንደገና እዚህ ሲወርድ አሁን ይሄ ዋናው ከፍተኛ ነው መጨረሻው እዚህ ይገባሉ እንደገና ትርፍ ለማግኘት የሆነ ቦታ የነሱን ቴክ ፕሮፊት ያስቀምጣሉ ማርኬት ሜከሮች ምን ያደርጋሉ መጀመሪያ ወደ ታች ይወርዳል ከዛ በኋላ ምን ያደርጋል እዚህ እንደገና ስቶፕ ሎስ ትሪገር ያደርጋል እንደዚህ ሰዎች ኪሳራ ይሆናሉ አሁን ደግሞ የነሱ እዚህ ሊኩዊዲቲ ወስዶ እዚህም ሊኩዊዲቲ ወስዶ ኃይል በቂ ነበረ ወደ ታች ለመውሰድ ዋጋውን እዚህም እንደዚህ ነገር ነበረ ዝቅተኛ ነበረ
ፑሽ ሲያደርግ ብዙ ሰዎች በትልቅ ብር ገብቶ አሁን ወደ አዲስ ከፍተኛ ይሄዳል፣ ወደ አዲስ ኦል ታይም ሃይ ይሄዳል ብሎ እዚህ ብዙ ሊኩዊዲቲ ነበረ። የብዙ ሰዎች ስቶፕ ሎስ እዚህ አካባቢ ነበረ። ዋጋ ምን ያደረገ ወርዶ እነሱን ስቶፕ ሎስ ትሪገር አድርጓል። እንደገና ወደ ላይ ሲሄድ እዚህ እንደገና ሊኩዊዲቲ ጨመረ። ከዛ በኋላ ወረደ። ይህንም ሊኩዊዲቲ ግራብ አደረገ። እዚህ አካባቢ ደግሞ ማርኬት ሜከሮች በራሳቸው ብር በትልቅ ገንዘብ ገብቶ ዋጋ በደንብ ፑሽ አደረገ። አሁን እንደዚህ ምናያለን። ይሄ ቤሪሽ ሲኮንስ ሄደ። እንደዚህ ያህል ዋጋ ሲወርድ ገዢዎች በቂ ያልነበሩም አዲስ ከፍተኛ ለመፍጠር ዋጋው ወረደ። አሁን ደግሞ እዚህ ወርዶ ያው አዲስ ኦል ታይም ሃይ ለመድረስ ኃይል አልነበረም። እንኳን ምናያለን እዚህ አካባቢ ዋጋ ምን ያደርጋል? ከዚህ የሄደ ያው ኃይል እየቀነሰ ምናልባት አሁን እንደዚህ ያደርጋል። ምሳሌ ብቻ ነው፣ ሊሆን ላይሆን ይችላል፣ ግን የኔ ኤክስፔክቴሽን ይሄ ነው። ስለዚህ እዚህ ኦልሬዲ 50% ዘጋሁ፣ ፕሮፊት ተቀብያለሁ ማለት ነው። አሁን ከወረደ እዚህ ብሬክ ኢቭን ስለሆንኩ ብር አይጠፋም። አሁን ምን ያስፈልጋል? አዲስ ከፍተኛ ለመፍጠር ገና እዚህ ውስጥ እስከዚህ ድረስ ሊደርስ ይችላል። ከዛ በላይ ግን እንደሚታይ በሱ ኃይል አይኖርም። ኃይል እንዲኖር ምን ያስፈልጋል? በሱ ሊኩዊዲቲ ከማርኬት ማውጣት አለበት። ዋጋው አሁን እንደዚህ ሄደ፣ እዚህ ኃይል የለም። እዚህ ጋር ሲደርስ የዚህ ሊኩዊዲቲ በዚህ ዝቅተኛው ያውጣል። ከዛ በኋላ ወደ ላይ ኦል ታይም ሃይ ኃይል ሊኖር ይችላል። ገዢዎች በቂ ሊሆን ይችላል። አንድ ነገር ግን እዩት። ብዙ ጊዜ 1 2 3 1 2 3 ከዛስ ትልቅ እንቅስቃሴ ነበረ። እዚህ 1 2 3 ዋጋ ቀንሷል። 1 2 3 ከዛስ ዋጋ ጨመረ። ብዙ ጊዜ እንደዚህ እናያለን። እንደዚህ ስለሆነ እዚህ ምን ሊሆን ይችላል? ዋጋው እዚህ ገብቶ ትንሽ ፑሽ አድርጎ ምናልባት እንደገና ከዚህ እንደገና እስከዚህ ድረስ ወርዶ ከዛስ ይጨምራል። ምናልባት ገና እንደዚህ ያደርጋል። ይህን ማወቅ አለብን። እባካችሁ እኔ ጠንቋይ አይደለሁም ማለት እኔ ማርኬት እንደምሰራ አላውቅም፣ ግን በስትራክቸር በቴክኒካል አናላይሲስ ይህን አያለው። እስከ 98 ምናልባት ሲበዛ እስከ 104 አካባቢ ሊጨምር ይችላል። ከዛስ ፋይናል ድሮፕ ነው የቤሪሽ ሲኮንስ ለመጨረስ። ትንሽ ወደ ላይ ሲሄድ እንደገና ሊወርድ ይችላል። ሶስተኛው ጊዜ ሊኩዊዲቲ ለመውሰድ። እዚህ ደግሞ ስንደርስ አንድ ጉዳይ ማወቅ አለብን። እዚህ አካባቢ ከቤሪሽ ሲኮንስ በላይ ስለሆነ እንደዚህ ያህል ፖቴንሻል ግን የለም። ይሄ ማለት እስከዚህ ድረስ ሲወርድ የቡልሽ ጊዜ ይጨምራል። ስለዚህ ቤር ማርኬት ምናልባት እዚህ ኦልሬዲ ይጨርሳል። እኔ በነገራች ላይ ቤር ማርኬት አላለም፣ ምክንያቱም በኤንኤክስቲ ምናያለን ቤር ማርኬት ሳይሆን ዝም ብሎ ቢሲ ኮሬክሽን ሌቭል ነው ወደ ታርጌት ሌቭል መግባት። ከዛ በኋላ ወደ ሆል ኮሬክሽን ሌቭል ሲሄድ ይሄ ቤር ማርኬት ሊባል ይችላል። የሊኩዊዴሽን ሂት ማፕ ምናያለን እዚህ 94,400 95,000 እስከ 98,000 አካባቢ ብዙ ሊኩዊዲቲ ይኖራል። እዚህ እንኳን 101,000 አካባቢ ብዙ ሊኩዊዲቲ ስላለ ይሄ አካባቢ ነው። እዚህ 98,000 እስከ 102 104,000 እዚህ አካባቢ የቤሪሽ ቢሲ ኮሬክሽን ሌቭል አለ። እዚህ አካባቢ ማለት ነው። ስለዚህ ይሄን ሊኩዊዲቲ ምናልባት ይወስዳል። ከዛ በኋላ ታች ይወርዳል።
እዚህ ታች አይታይም። እስከዚህ ታች ድረስ ማየት አልችልም ምን ያህል ሊኩዊዲቲ እንዳለ ግን ይኖራል። እዚህ ላይ ጥያቄ ካለ እባካችሁ ጻፉት በኮመንት ላይ። እኔ ሁሉ ነገር በግልጽ ማሳየት እፈልጋለሁ። ኢቴሪየም ተመሳሳይ ሁኔታ ነው። እዚህ ትልቅ ልዩነት ደግሞ ምንድን ነው? እዚህ ቢሲ ኮሬክሽን ሌቭል ውስጥ ነን። ይህ ሰማያዊ ቢሲ ኮሬክሽን ሌቭል ነው የትልቁ ሲኩዌንስ። እዚህ ውስጥ አሁን የቡሊሽ ሲኩዌንስ ይኖራል። ታርጌት ሌቭል 3487 እስከ 3669 ሊደርስ ይችላል። እዚህ ደግሞ ሁለቱም ቡልስ ወደ ሲ መድረስ ይፈልጋሉ ለመሸጥ፣ ቤሪሽ ደግሞ እስከ ሲ ድረስ መሄድ ይፈልጋሉ። ስለዚህ ሁለቱም በአንድ አቅጣጫ ይሄዳሉ። እዚህ በነገራችን ላይ አዲስ ከፍተኛ ሲፈጠር ምን አይቻለሁ? አሁን ቫሊድ ሲኩዌንስ አለ። እዚህ ውስጥ ደግሞ ኢቴሪየም ገዝቻለሁ። አሁን ትርፍ ላይ ነን። 30% ኦልሬዲ ሸጥሁ። አሁን ብሬክ ኢቭን ነን። አሁን ማንኛውም ነገር ሀፕን ካደረገ ለእኔ ምንም ችግር አይፈጠርም፣ ብር አይጠፋም። እዚህ ደግሞ በጣም ዝቅተኛ ነበረ፣ ግን እንደዚህ አንድ እንቅስቃሴ በፍጥነት ስለወረደ እንደገና ስለወጣ እዚህ ብዙ ፖቴንሽል አልፈጠርም። እዚህም ምንም ፖቴንሽል አልፈጠርም። እንደዚህ ስለሆነ ደግሞ ላይደርስ ይችላል። እዚህ ላይ በኢቴሪየም የኔ ሀሳብ ምንድን ነው? የገንዘብ አማካሪ አይደለሁም። ይህንን ሀሳብ ብቻ ሼር አደርጋለሁ። ገና እዚህ ገብቶ ምናልባት እንደዚህ የሆነ ፖቴንሽል ይፈጠራል። ከዛ በኋላ ወደ ላይ ይሄዳል። የኔ ሀሳብ ይሄ ነው። ከፈለጋችሁ ወደ ሲ ሲወርድ እዚህ ኢቴሪየም መግዛት ትችላላችሁ። ግን እዚህ ታች ስቶፕ ሎስ ማስቀመጥ አለባችሁ። ከወረደ ገና ከዚህ በታች ሊወርድ ይችላል። ስለዚህ ጥንቃቄ ያስፈልጋል። ግን እስከዚህ ድረስ ገና ሊወርድ ይችላል። ፖቴንሽል እንዲሰብሰብ ከዛ በኋላ ወደ ታርጌት ሌቭል ይገባል። አሁን ያለው ሁኔታ ይሄ ነው። ሶላና ደግሞ ምንም ቆንጆ ስትራክቸር የለም። ስለዚህ አሁን ከሶላና ጋር ምንም አላደረግም። አሁን ትዕግስት ያስፈልጋል። እኛ ቤሪሽ ሲኩዌንስ ታርጌት ሌቭል ውስጥ ነን። ከዚህ የሆነ ቡሊሽ ሲኩዌንስ ሊፈጠር ይችላል። እስካሁን ድረስ ደግሞ እንደዚህ ዝቅተኛ ቦታ ሆነን አዲስ ከፍተኛ በጣም ትንሽ ብቻ ስለሚበልጥ ለእኔ ቆንጆ አይመስለኝም። ገና ሊወርድ ይችላል። አዲስ ዝቅተኛ ሊፈጠር ይችላል። ግን ማየት አለብን ማለት ሶላና አልገዛም አሁን። እሺ ለዛሬ ይሄ አናላይሲስ ነው። ረጅም ጊዜ ነበረ። ጥያቄ ካለ ጻፉት። ቪዲዮ ተጠቃሚ ከሆነ ላይክ አድርጉት፣ ሼር ማድረግ ትችላላችሁ። እዚህ በቪዲዮ ብዙ ነገር ብዙ ትምህርት በነፃ እሰጣለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።